ተነጣጥሮ ማን ላይ እንደሚያተኩር ማየት ይችላል። ደሴ ላይ ድሮን አልወጣም፣ ኮምቦልቻ ላይ ድሮን አልወጣም፣ ወልዲያ ላይ ድሮን አልወጣም። ልክ ወደ ኦሮሚያ ዞን ሲሸጋገር ግን ከከሚሴ እስከ ሸዋሮቢት ባለው ጋፕ ውስጥ ግን እስካሁን እነሱ እንደሚነግሩኝ እስከ 50 የሚደርስ ግን ቢያንስ በእርግጠኝነት 42 ራውንድ ድብደባዎች ተደርጓል። መንግስት በተደጋጋሚ ስንል እንደነበረው የእብደት ጦርነት፣ የዘር ማጥፋት ጦርነት፣ ጂኖሳይዳል ዎር ነው እያካሄደ ያለው ስንል ነበር። ስለዚህ በህዝቦች ላይ በቀጥታ የተነጣጠረ ምንም ከትግል ከጦርነት ከፖለቲካ ባላንጣነት ጋር ያልተገናኙ ሰላማዊ ዜጎችን በያሉበት ቤታቸውን ነው እየመታ ያለው። እኔ እንደሰማሁትና እንዳረጋገጥኩት ከከሚሴ ጀምሮ ማለት ነው። ከሚሴ፣ ባቲ፣ በጤ፣ ባጪ፣ ሰንበቴ፣ ጨፋ፣ ደዌ እነዚህ ቦታዎች ላይ